ልጅቷ ስራዋ ላይ የተገኘችበት ዛሬ የመጀመሪያ ቀኗ ነበር። ሁሉም ሰው አንደኛው ሊፍት ላይ ቆመው እየጠበቁ እያለ በቀጣይ ያለው ሊፍት ፍሪ እንደሆነ ታይና ነው እዚህ ውስጥ እንግባ እያለች ትጋብዛለች። እነሱም ቶሎ በይ ወደዚህ ነይ ፕሬዚዳንቱ ሳይሽ እሱ ሊፍት የሱ ብቻ ነው ማንም አይነካውም ብለው ቢያስጠነቅቋትም ነገር ግን የድርጅቱ ባለቤት በቦታው ይገኝና እጇን ይዘው እየጎተተ የብቻው የሆነ ሊፍት ውስጥ ያስገባታል። የድርጅቱ ሰራተኞች በሚያዩት ነገር በጣም ይደነግጣሉ። ታዲያ እዛ ድርጅት ውስጥ ከድርጅቱ ባለቤት ክራሽ ያለባት አንድ ሴት ነበረችና አዲሷ ተቀጣሪ ከድርጅቱ ባለቤት ጋር ያላቸውን ቅርርብ ካስተዋለች በኋላ ቅናት ይሰማትና ልጅቷን ለማሰቃየት ትወስናለች። ስለዚህ ልጅቷ ያልተቀጠረችበትንና ከባባድ የሚባሉ ስራዎችን እያጣደፈች ትልካታለች። እሷም እዛ ላይ አሁን ለጊዜው የጽዳትና ተላላኪ ሰራተኛ ሆና ስለተቀጠረች ሁሉም የሚያዛትን በሙሉ እምቢ ማለት አትችልም ነበር። ታዲያ ድርጅቱን ባለቤት በዛ ቦታ እያለፈ ያለ ልጅቷ አውቃ ትገፈትራትና እሷን በምትገፋበት ጊዜ የያዘችውን ቡና ሰውየው ላይ ልደፋበት ነበር። ነገር ግን እሷ ቡናውን እሱ ላይ በመድፋት ፋንታ ራሷ ላይ ትደፋዋለች። በዚህም ጊዜ የድርጅቱን ባለቤት የምትወደው ልጅ ቀስ ብለሽ ስራሽን አሰሪም እያለች በሱ ፊት በምትጮህባት ጊዜ ሰውየውም ጃኬቱን ያውልቅና ለልጅቷ ያደርግላታል። እሱም ልጅቷ እስክታማረር ቢጠብቃትም ነገር ግን ልጅቷ ያለችው ነገር ይህንን ጃኬት አጥቤ መልስልሃለሁ ነበር። እሱም ምንም ሳይላት ፊቱን አዙሮ ከዛ ቦታ ይሄዳል። ይህች ልጅ እየተራመደች እያለ ከሩቅ አንድ አሮጊት የቆሻሻ መጣያ ገንዳ እየበረበረች ስትመለከታት ለማኝ ትመስላትና ወደ ምግብ ቤት ተወስዳታለች። ምግብም ካዘዙ በኋላ ምግባቸውን እየበሉ ልጅቷ በጣም እያወራችና አሮጊትየዋን ሴት ምንም ሳትጠየፍ እያጫወተቻት እያለ ሴትየዋም በልጅቷ ውበትና ደግነቷ በጣም ተማርካ ስለነበር እቺን ልጅ ለልጅ ልጄ ነው ምድራት ስትል በውስጧ ተወስናለች። ልጅየዋንም ከልጅ ልጇ ጋር ለማስተዋወቅ ነገ ወደ ቤቴ ነይ ስትል ትጋብዛታለች። በቀጣይ ቀን ልጅቷ ነይ ወደ ተባለችበት ቤት በምትመጣበት ጊዜ በትልቀቱ በጣም እየተገረመች የአሮጊቷ ቤት ስለሆነ በጣም ደንግጣ ወደ ውስጥ ገብታ ትቀመጣለች። አሮጊቷም ሴት ፊት ለፊቷ ቁጭ ብላ ስትመለከታት እንዳሰበቻት ደሃ ወይንም ለማኝ አልነበረችም። እንደዚህ የሚያክል ትልቅ ቤትና በጣም ሀብታም ሆነሽ እንዴት ነው እንደ ለማኝ ቆሻሻ መጣያ ገንዳ ስትበረብር የነበረው ብላ በምትጠይቃት ጊዜ አሮጊቷም ሴትዮ ለልጅ ልጄ ሀብቱን ብላ የማትመጣ ደግ የሆነችን ሴት ማግኘት ስለምፈልግ በዛ መልኩ ፈትኜ ሚስት ላመጣለት ስለምፈልግ ነበር። አንቺ ደግሞ ያን ፈተና አልፈሻል። ወደፊት ለምታገባው የልጅ ልጄ 100 ሚሊዮን ዶላርን የሚያክል ብር ልሰጣት አጠራቅሜ ያስቀምጫለሁ ስትል ለልጅቷ ትነግራታለች። ልጅቷም በሰማችው ብር ብዛት በጣም ትገረምና አፏን ከፍታ ትቀራለች። አሮጊቷም ሴትዮ ልጅቷ አቅፋ የነበረችውን ካሮት ትመለከትና ያን ካሮት ለምንድን ነው ተሸክመሽ የመጣሽው ስትል ልጅቷን ትጠይቃታለች። ልጅቷም ባለፈው ተቸግረሽ ስላየሁሽ ለቤትሽ ብዬ 10 ዶላር ቅናሽ አግኝቼ ይዤልሽ መጣው ስትል ትሰጣታለች። ታዲያ በዚህ ጊዜ አሮጊቷ የልጅቷን ደግነት ስትመለከት በጣም ለሷ ያላት ፍቅር እየጨመረ ይመጣና ሁለቴ ብቻ ስታጨበጭብ የቤቱ ሰራተኞች በጣም ብዙ ውድ የሚባሉ ስጦታዎችን ከፊት ለፊት እያመጡ ይደረድሩላት ጀመር። ልጅቷም መርጠሹ ሰጂ ከተባለችው ስጦታዎች ውስጥ በሙሉ እየዞረች ዋጋቸውን በምትመለከትበት ጊዜ በጣም ውድ የሚባሉ ስለነበሩ ይሄማ በጣም ውድ ነው፣ ያኔ ላደረኩልሽ ትንሽዬ ነገር እንደዚህ አይነት ውድ ስጦታ መቀበል አልችልም ስትል